ሰብ እንግዲህ የዛሬውን ከምን እንደምጀምር አላውቅም። ከነበረበት ወዳልነበረበት ነው ቆዳችሁን የሚያሳምረው ማለት ነው። አንድ ጊዜ ብቻ ነው የምትጠቀሙት። ዋን ዴይ ቻሌንጅ ነው የዛሬው። እዩት፣ አንድ ጊዜ ብቻ ተጠቀማላችሁ። ቆዳችሁ ሱፕራይስ ነው። ጽድት ፍክት ጥርት ያለ የሚያምር ልስልስ ያለ በቃ የህፃን ልጅ ቆዳ ነው የሚያደርገው ቆዳችሁን። አንድ ጊዜ ብቻ ተጠቀሙት። እንዴት እንደምትወዱት ልነግራችሁ አልችልም። ሁሌም ይሄንን ነው የምትጠቀሙት፣ በፍቅር ነው የምትወዱት ማለት ነው። በጣም ቆንጆ ነው ከምነግራችሁ በላይ። ብዙ ጊዜ ወባ ጭስ የሚሰሩ ሰዎች ይሄንን ስክራፕ በጣም ይሰራሉ። የሚያውቁ ከሆኑ ነው፣ ሁሉም አይደሉም ይሄንን የሚያውቁት። ግን ስማርት የሆኑ ወባ ጭስ የሚያገለግሉ የሚሰሩ እዛ የከፈቱ ሰዎች ይሄንን የሰለጠነ ቦታ ላይ አለ። የሚገርም ውበት ነው የሚሰጣችሁ። በቃ ውበታችሁ ሁሉ ድፍት ነው የሚለው። የሌለ ወዛማ ቆዳ፣ የሌለ ጥርት ያለ ከለር፣ የሌለ መልክ ሱፕራይስ ነው የምትሆኑት። አንድ ጊዜ ብቻ በቃ ባንዴ ነው ለውጥ የሚሰጣችሁ። ባንዴ 5 ደቂቃ ባልሞላ ጊዜ ውስጥ ፊታችሁ ከነበረበት ወዳልነበረበት ነው የሚያደርገው። ሱፕራይስ በጣም ትወዱታላችሁ። ሰርታችሁ ተጠቀሙ። ሳምሪ ሾው ዩቲዩብ ገብታችሁ ሙሉ ቪዲዮን የተጠቀምኩትን ግብአት በሙሉ ሳታጎድሉ ተጠቀሙ። ሰብስክራይብም አድርጉ ፈቃደኛ ከሆናችሁ። ከዛም በቃ ውጤቱን ኮመንት ላይ አስቀምጡልኝ። ቴንኪው እንደምትሉ አልጠራጠርም። ሰላም ውድ የተከበራችሁ የሳምሪ ቤተሰቦች እንደምናችሁ፣ እንደምን ከረማችሁልኝ? አለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቤ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ እላለሁ። ዛሬ ዋን ዴይ ቻሌንጅ ይዤላችሁ መጥቻለሁ። እስከ ዛሬ ከሰራሁት ሁሉ ዋን ዴይ ቻሌንጅ እንደዚህኛው ተአምረኛ የለም። የሚገርም ለውጥ ነው የሚሰጠው። ብታምኑም ባታምኑም ማለት ነው፣ መብታችሁ ነው ያለማመን። ግን ዋው ዋው ዋው! ፊታችሁ ሱፕራይዝ በቃ ለማመን ይከብዳል። አዲስ ሰው ነው የሚያደርጋችሁ። አዲስ ፊት፣ አዲስ ቆዳ፣ አዲስ ውበት፣ አዲስ ሁሉ ነገር በቃ የሚገርም 5 ደቂቃ በማይሞላ ጊዜ ውስጥ ማለት ነው። በጣም ቆንጆ ነው። ቆዳችሁን እንዴት ብራይት እንደሚያደርገው፣ እንዴት እንደሚያሳምረው፣ እንዴት እንደሚያጸዳው፣ እላያችሁ ላይ ያለውን ቆሻሻ በሙሉ እጥብጥብ አድርጎ ከላያችሁ ላይ እንዴት እንደሚያወጣ ታያላችሁ። ከእናንተ የሚጠበቀው መጠቀም ብቻ ነው። ሰብስክራይብ አድርጉ ቤተሰብ ሁላችሁ፣ ላይክ አድርጉልኝ። ይሄንን ቪዲዮ ሙሉ ቪዲዮን እዩት ማለት ነው። እንደተለመደው ያው ቃል ገብታችሁልኛል በ2026 100,000 ልንገባ ያው ቃል ተግባብተናል። እንግዲህ ፋሚሊ የእናንተ ብርታት ያስፈልገኛል። ሰፖርት ስለምታደርጉኝ ራሱ እግዚአብሔር በሚያውቀው በጣም አመሰግናለሁ ሁላችሁንም ማለት ነው። ቀጥታ ወደ ስራው እንሂድ ከኔ ጋር ሁሉ። እንግዲህ መጀመሪያ ከእርድ ጀምራለሁ። ግማሽ ማንኪያ እርድ። ከዛን መጨመራቸው ብዙ ፕሮሰሶች አሉ። ይሄንን አንድ ጊዜ ብቻ በመጠቀም ቆዳችንን እንዴት እንዳልነበረ እንደምናደርግ አሳያችኋለሁ። ቀጥሎ ማር 1 ማንኪያ ጨምራለሁ። 1 ማንኪያ ማር። ልክ እኔ የተጠቀምኩትን ግብአት በሙሉ እናንተም ተጠቀሙ። ከዛን ኦሊቬራ ጄል እጠቀማለሁ። 1 ማንኪያ ኦሊቬራ ጄል እጠቀማለሁ። ኦኬ። ከዛን ግሪሲሊን እጠቀማለሁ። ይሄንን መጀመሪያ በደንብ ማዋሃድ አለብኝ። ብራውን ሹገር እዚህ ላይ እጨምራለሁ። ትልቁ ሜን ፖይንት የብራውን ሹገር ስክራፕ ነው የምንሰራው ማለት ነው ዛሬ። ኦኬ። ብራውን ሹገር ማለት ካልገባችሁ ስኳር፣ ብራውን የሆነ ስኳር፣ ከለሩ ቡኒ የሆነ ስኳር ማለት ነው። ይሄንን በደንብ ሚክስ እናደርጋለን። ከዛን እዚህ ላይ ብራውን ሹገሩን እዚህ ላይ እንጨምረዋለን ማለት ነው። 2 ማንኪያ ብራውን ሹገር እዚህ ላይ እጨምራለሁ። 2 ማንኪያ ብራውን ሹገር። ነጭ ስኳር እንዳትጠቀሙ፣ ነጭ ስኳር አይሆንም። ብራውን ሹገር 2 ማንኪያ። ከዛን ይሄን በደንብ ማዋሃድ አለብን። በደንብ ታያላችሁ።
ቆዳችሁ ከነበረበት እንዳልነበረ ነው የሚሆነው። ሰርፕራይዝ ነው የምትሆኑት። በጣም ትወዱታላችሁ። እስከዛሬ ምን ነው ቀድሜ በሰራውላችሁ ባወቅኩት ነው ያልኩኝ። በጣም ቆንጆ ነው። እንዴት እንደሚያሳምር እንደሚያጸዳ፣ እረ ኬት ወዴት ለመናገር ራሱ ይከብዳል። በቃ ኦኬ። አሁን ያው በደንብ እናማስለዋለን። እንግዲህ አሁን ለመቀባት ሬዲ ነው። አያችሁት? በቃ አሁን ብንቀባ ሬዲ ነው ማለት ነው። ዋው! በደንብ አማስሉት። ኦኬ። ግሪሲሊን ከሌላችሁ እንደ አማራጭ ኦሊቫ ኦይል ተጠቀሙ። ኦኬ። ግሪሲሊን ከሌላችሁ ኦሊቫ ኦይል ተጠቀሙ። አሁን ልቀባና አሳያችሁ። ሬዲ ነው። ዋው! ሽታው በጣም ደስ ይላል። እንደ ከለሩ ነው፣ እንደ መልኩ ነው ሁሉ ነገር። እዩት። ይሄ እንግዲህ አንድ ጊዜ ብቻ በመጠቀም ነው ለውጥ የሚሰጠን። በአንድ ጊዜ ነው። እሺ፣ አንድ ጊዜ አንደጋግመው። ይሄ በእርግጥ አይደፋም። ለውጡን በአንዴ እንደሚሰጥ ላሳያችሁ ነው። አንድ ጊዜ ብቻ ተጠቅማችሁ የሚገርም ለውጥ እንደምታገኙ ላሳያችሁ ነው እንጂ ይሄ ይደፋል ማለት አይደለም። ሰርቼ የሚበላሽ ነገር አይደለም። እጠቀመዋለሁ ማለት ነው በየቀኑ በፈለኩ ሰዓት ማለት ነው። የሚቀመጥ ነገር ነው፣ ግን በአንድ ጊዜ የሚገርም ለውጥ ይሰጠናል። ወይኔ ልብሴ ላይ ፈሰሰ። በደንብ ማሳጅ ማድረግ ይፈልጋል ስክራፑ። መሰልቸት የለባችሁም። በቀደም ዕለት የሰራውላችሁ ዋው በጣም ኮመንት እንዳለ ፖዚቲቭ ነው። በቃ እንደዚህ ተጠቅማችሁ ኮመንት ላይ ለኔ ስታስቀምጡ የበለጠ ለኔ ብርታቴ ናችሁ ማለት ነው። የበለጠ እንድሰራ፣ የበለጠ እናንተን እንዳገለግል፣ የበለጠ እንዳስብበት በቃ የቤት ስራ ነው የምትሰጡኝ ለኔ ማለት ይቻላል። እሺ፣ ስለዚህ በጣም አመሰግናለሁ ሁላችሁንም። አሁን ማሳጅ ማድረግ ግዴታ ነው። በቃ ለአንድ ደቂቃ ያህል ማሳጅ አድርጉ፣ ውስጥ ድረስ እንዲገባ አይናችሁ ስር እዚህ የበለዘው ከለር እንዲለቅ። ባንዴ ነው የሚለቀው፣ በአንድ ጊዜ ነው የሚለቀው። እዚህ ጋር አያችሁት? የሚገርም ወዛማና የጸዳ የፈካ ከለር ነው የሚኖራችሁ አንድ ጊዜ ብቻ። ብዙ ጊዜ የህንድ ቦሊውድ አርቲስቶች ይጠቀሙታል ይሄንን። ምክንያቱም በቃ አንዴ ተጠቅመው አንዴ ሜካፕ ይሰራሉ። እንዴት እንደሚያምሩ እዩዋቸው። በጣም ውበት ይሰጣል፣ የሌለ ውበት ይሰጣል። ኦኬ፣ ተመልሼ እመጣለሁ። 20-30 ደቂቃ አቆይቼ በደንብ እንዲጠጣ ማለት ነው። አይደርቅም ግን ይጠጣል፣ ውስጥ ድረስ ይገባል ማለት ነው። ቆዳችን ውስጥ ሰርጎ ስለሚገባ ወዛማ ነው የሚሆነው። ኦኬ፣ አይጨመድድም። በጣም አሪፍ ነው። ስለዚህ ተመልሼ እመጣለሁ። እንግዲህ 20-30 ደቂቃ አቆይቻለሁ። በጣም በሚገርም ሁኔታ ጠጥቶታል እንዳለ። ያ የነበረው እንደዛ የተዝለከለከውን የተቀባሁትን እዩት፣ ምጥጥ አርጎት ቆዳዬ ላይ ልድልድ ብሏል። አሁን ታጥቤ እመጣለሁ። አብረን እናያለን ውጤቱን ማለት ነው። ከኛ የሚጠበቀው አንድ ጊዜ ብቻ መጠቀም ነው። ይሄንን አንደፋውም። ይሄን አልደፋውም። በብልቃጥ አድርጌ አስቀምጠዋለሁ። በፈለኩ ጊዜ መልሼ እጠቀመዋለሁ ማለት ነው። ብዙ ጊዜ ይሄንን የሚጠቀሙት አርቲስቶች ናቸው። ወይባ ጭስ የሚጠቀሙ በብዛት ይሰራላቸዋል ማለት ነው። አለ በጣም አሪፍ ነው። ውበት ይኖረዋል፣ ይሰጣል፣ ያሳምራል፣ ያጸዳል። በስማም በጣም ነው የምትወዱት። አሁን ታጥቤ ልምጣ፣ አብረን እናያለን። ቤተሰብ እዩት። መናገር አልችልም፣ ቃላት ያጥረኛል። እንዴት እንዳጸዳኝ፣ እንዴት ውልውል አድርጎ የሚያምር ፊት ነው በቃ ያደረገው። በስመ አብ እዩት። የቀባውበትን ቦታ ብቻ እዩት። እዩት። ፀጉሬን አላበጠርኩም በነገራችን ላይ እዩት። በስመ አብ መናገር አይቻልም። በጣም የሚገርም በቃ የሚገርም አያችሁት እንዴት እንዳጸዳኝ። ነጭ እኮ ነው ያደረገኝ፣ ነጭ። በነገራችን ላይ በሳሙና ታጠቡ እሺ፣ በውሃ አይደለም። በሳሙና ሙልጭ አድርጌ ነው ከፊቴ ላይ
ያጠብኩት ማለት ነው። ምክንያቱም እርድ ስላለው እርዱ ፊቴ ላይ ከለር እንዳያመጣ ማለት ነው። ስለዚህ እዩት እንዴት ጽድት እንዳደረገው የሚገርም በቃ የሚገርም በቃ በስማ ዋው ሳምሪ ትችያለሽ። እችላለሁ። አዎ አያችሁት? በቃ በጣም ወድጄዋለሁ። ሞይስቸራይዝ አላደርገውም። ኦሬዲ ይሄኛው ሞይስቸራይዝ ያደርጋል። ኦኬ ልዩነቱ ይሄ ነው። ምንም ነገር መቀባት አልፈልግም። በሳሙና ታጥቤው እንደዚሁ እተኛለሁ። ችግር የለውም ማለት ነው። ይሄን ይመስላል የዛሬ እዩት። ከሩቅ ራሱ እንዴት እንዳጸዳኝ። እንግዲህ እኔ ፊልተር ምናምን እዚህ ጋር የለም። ትክክለኛ ቆዳዬን ትክክለኛ ከለሬን ነው እዚህ ጋር የሚያስቀምጥላችሁ። ከወደዳችሁ ላይክ አርጉ። ዋን ዴይ ቻሌንጅን ተቀላቀሉ። አንድ ጊዜ ብቻ ተጠቅማችሁ እንደዚህ ውብ የሆነ ጽድት ያለ ከለር እንዲኖራችሁ ማለት ነው። ኮመንቱ ቴንኪው እንደሚል አልጠራጠርም። ሁላችሁም ግድ የላችሁ ሞክሩት። በጣም ትወዱታላችሁ ከምነግራችሁ በላይ። በጣም ቆንጆ ነው። ያጸዳል፣ ያፈካል። ጽድት ቅልት ነው ያደርገኝ። በቃ ቅልት የሌለ ከለር። አንገቴንማ መቀባት ነበረብኝ አንገቴ ድረስ። በጣም ነው ያጸዳኝ። ኦኬ እና ቤተሰብ ነገ በአዲስ ቪዲዮ ተመልሼ እስከምመጣ ሀገራችን ኢትዮጵያን ሰላሟን ያምጣልን እላለሁ። እንደተለመደው ስለተከታተላችሁኝ አመሰግናለሁ። ሰብስክራይቡን እንዳትረሱ ቤተሰብ። ነገም በአዲስ ቪዲዮ እንገናኛለን። በጣም ደጋግሜዋለሁ። በጣም ስለወደድኩት ማለት ነው። ደስተኛ ነኝ። በቃ የሆነ በቃ ስሙዚ ቆዳ ነው የጻድቅ ቆዳ ነው የሆነ ቆዳዬ ባይ በቃ ተመልሼ እመጣለሁ ነገ።